አይስ እኔ የምለው የራሻው ፕሬዝዳንት ቭላዲሚር ፑቲን የሀገሩን ቅዝቃዜ መቋቋም ሲያቅተው ምን አይነት የጎጃም አረቄ ነው የሚጠጣው? እየተነሳ ዩክሬንን የሚጠዘጥዛል። አላሳርፋት አለ እኮ። ስካሩ ነው ወይስ ሃንጎቨሩ? እዚህ ቲክቶክ ላይ ማለት ነው ቫይራል እንድትወጡ ምናምን ነገር በቀን 10-100 ቪዲዮ ስሩ ሲባል ሰምቼ ማለት ነው እንደ ሰዎች እድሉ ይድረሰኝ ብዬ ልሰራ ስል ገና 4ኛው ቪዲዮ ላይ ስልኬ ምን ብለኝ ጥሩ ነው፣ አረ ጀለስ ወጣ በልና ስራ ፈልግ እዚህ እኔን አታደንዝዘኝ አላለኝም። አረ ጸረውቅና እነዚህ ሞቲቬሽናል ስፒከሮች ማለት ነው ንግግራቸው ምናምን ሲያበረታቱ ምን እንደሚል ታውቃለህ? ስማ ወንድሜ፣ ማንም ምንም ቢልህ አትስማ፣ ዝም ብለህ ወደ ስራ ግባ። እኔ የምለው አለመስማቱን ከአንተ ልጀምር ታዲያ፣ አንተን ጨምሮ አልስማ። ጋይስ ወንዶች በተፈጥሯችን በአንድ ጊዜ አንድ ነገር ብቻ ማሰብ ስንችል፣ ሴቶች በተፈጥሯቸው በአንድ ጊዜ 5 ነገር ማሰብ ይችላሉ። መቼም ምን ለማለት እየሞከርኩ እንደሆነ ሳይገባ የቀረ አይመስለኝም። ብዙ ሳይንቲስቶችና ተመራማሪዎች ማለት ነው እኛ የምንኖርበት ሚልክዌይ ጋላክሲ የሚባለው ጋላክሲ በውስጡ ብዙ ፕላኔቶችና ከዋክብቶች ይዟል ይላሉ። እኔ የምለው ግን እኛ ሀገር ውስጥ ብዙ ፓርክና መናፈሻ አልበዛ? ሰው እኮ የሚበላ አጥቶ እየተራበ ነው። ምን እሺ ልጅ ማለት ነው አትንካ የተባለውን ነገር መንካት ይወዳል። ለዛ ነው አዳምና ሔዋን ዕፀ በለሷን የበሉት። ለዛ ነው የቤት አባወራ ከሰራተኛ ጋር፣ የቤት እመቤት ከዘበኛ ጋር ሲልከሰከሱ የሚያዙት። አንቺ እሙዬ ቀሽቲ አገሬ ቆንጆ ገና ለገና እኔን አማልላለሁ ብለሽ ማለት ነው ፊትሽን በማይሆን ሜካፕ አትለብጩ። ለእኔ ተፈጥሮ ውበት በውሃ ታጥበሽ ይበቃኛል። ለማር አንድ በእድሜ ገፋ ያለ አጎቴ ማለት ነው አንድነት ፓርክን ሄዶ ጎብኝቶ ምን ቢል ጥሩ ነው፣ አረ በእናታችሁ አንበሳ እኮ አለ ያኔ በጃንሆይ ጊዜ ቀረ አለ። እንዴት እለዋለሁ? በጃንሆይ ጊዜ ከግርማ ሞገሳቸው አልፎ አለ አንበሳዎች ሲጮህ ሙሉ አዲስ አበባ ነበር የሚያስጨንቁት። የአሁኖቹ ሳለዋለሁ የአሁኖች እኮ ጥፍራቸውን ተሰርተው ፀጉራቸውን ተሰርተው አለ እጥፍጥፍ ብለው ቁጭ ነው የሚሉት። ከዛ አለ እለዋለሁ ጮ ስትላቸው አረ ጀለስ መስሏል በነፃን ጮ የሚሏል አላለ። አንዳንድ ድሮ የምታውቁት ሰው ስታገኙ መንገድ ላይ ማለት ነው ታስታውሳለህ የሆነ ሰዓት እንደዚህ ያደረግነው፣ ታስታውሳለህ የሆነ ሰዓት እንደዚህ የተፈጠረው። ማን አላስታውስም። በዚህ ኑሮ ምክንያት አልዛይመር ይዞኛል፣ ስለዚህ የመርሳት ችግር አጋጥሞኛል፣ አላስታውስም። ምን አይነት ጭቅጭቅ ነው? አካችሁ በተቻላችሁ መጠን ይህን መልእክት ለሀገሪቱ ባለስልጣናት አድርሱልኝ። ኢራን፣ እስራኤልና አሜሪካ እንደፈለጉ ይቀጣቀጡ፣ አያገባችሁ። አጉል የፖለቲካ ትንታኔ እንሰጣለን ብላችሁ ለዩናይትድ ኔሽን መረጃ እንሰጣለን ብላችሁ ጣልቃ ገብታችሁ እንዳታስጨርሱን። አሁን አፋችሁን ይዛችሁ ቁጭ በሉ እሺ። ምንም አያገባንም። ይሄ ጠብ እኛን አይመለከትም። ዋ እንኖርበት። አንድ በጣም ጨዋታው የማይጠገብ የሆነ የድሮ ጓደኛ ነበረኝ። ምን ይላል መሰላችሁ? ለመበደር አትፍራ፣ ለመመለስ አትቸኩል። ዊች አሁን የአፍሪካ ሀገሮች በስፋት የሚጠቀሙበት መላምት ማለት ነው። እናሳሰው አዋሳ ነገር ያሉ ሀገራትን በሚሳኤል መምታቷ ብቻ አይደለም ጦርነቱን የጀመረችው ከታላቋ ሀገር አሜሪካና እስራኤል ጋር ነው። እና ሲጠየቁ ራሱ ጦርነቱ ሊቀጥል እንደሚችል ነው እየተናገሩ ያሉት። ቆይ እኔ የምለው የኢራኑን ፕሬዝዳንት ግን ምንድን ነው ያስቀኑት? ነው አትርገጡኝ ነው? ከሁሉም የተወጣጣ ነው እንዴ ቃሙ ልቱ ማለት ነው። ከራስ በላይ ንፋስ ይላል። ምን ለማለት ፈልገው ነው? ለፀጉር ቅባት አትጣ፣ ለራስ ኮፍያ አርግለት እያሉ ነው። በጊዜ ባንን ጀለስ ጋይስ። አንድ ምርጥ የኦንላይን ስራ አግኝቼላችኋለሁ። ምንም ነገር አያስፈልጋችሁም። ቤት ቁጭ ብላችሁ ብቻ የምትሰሩት ስራው ነው። የስራው አይነት ማይንድ ዩር ቢዝነስ ይባላል። which is ቤት ቁጭ ብለህ ስለ ራስ ጉዳይ መጨነቅ። ሞክሩት፣ ታመሰግኑኛላችሁ። ጋይስ ቲክቶክ እያየው ማለት ነው የሆነ የሀብታም ልጅ አባቱን ሄደና አባዬ አለው ሲለው 100,000 ፎሎወር ብገባ ምን ታደርግልኛለህ አለው። ከአባትየው ፊት ለፊት የቆመ ጥቁር ቪየት አለ። አባትየው ቪየቱን እየጠቆመ ይሄን ቪየት እሰጥሃለሁ አለ። ልክ ያንን እንዳይሮጥ አልኩና ማዘርን ሂጄ ማ አልኳት አለችኝ። 100,000 ፎሎወር ቲክታክ ላይ ብገባ ምን ታደርግልኛለሽ አልኳት። ልብስን ጠቅልለህ ትወጣለህ አለች። መጽሐፉ ምን ይላል መሰለ? እውነተኛና ትክክለኛ ንጉሥ ራሱን እንደ ንጉሥ ይንከባከባል፣ ራሱን እንደ ንጉሥ ይይዛል ይላል።
አንተ ግን ራስህን ትተህ ሴቶችን እየተንከባከብክ ነው። እናንተ ንጉሥ ነህ ንግሥት